ወንጌል መቼ እንስማ? እንደ ትልልቅ በዓል መጥቶ ህዝብ በተሰበሰበበት ልመና። እኛ እየሄድንበት ያለው ከባዱን የመረጥነው መንገድ ከባዱን ነው። ተጸየፉን። ግማሹ ቆልፏል ጆሮውን። እንግዲህ ጀመራቸው ሳይጀምሩ ልሂድ ብሎ ታምረ ማርያም ሰምቶ ውልቅ የሚለው ብዙ አይደል? አረ በህግ አምላክ፣ አረ ወንጌል ነው ስሙ እስኪ አትሉም? እንደዚህ ለምን እንደዚህ ይላል? በህግ አምላክ እያል ነው። አረ በህግ አምላክ፣ አረ ወንጌል መስዋዕት ነው ቁሙ እስኪ አዳምጡ፣ አሁን ምን ትደርሳለ እያልን እየለምን ለምን እንደዚህ ይሆናል? ስለምንለምናቸው ነው። ሳናስተምር ስለምን ከባዱ መንገድ ይህ ነው። ወንጌል ከገባው ግን አይደለም ገንዘቡን ራሱን ሰጥቶ እየሰጠ አይደለም። በነ ዲዮቅልጥያኖስ ዘመን በሮም በ55ቱ ነገስታት ፊት እኮ ያ ሁሉ ሰማዕታት የተገኘው እኮ ምን እያደረገ ነው? ወንጌል ገብቶት ነው። በሳቱ በስለቱ እየተራመደ ሄደው አይደለም ገንዘቡን ማለት ነው። አይደለም ገንዘቡን። የነገስታት ሚስቶች እኮ በውስጣቸው ወንጌሉን ሲሰብኩ የነበረው በዛ ዘመን እኮ ወንጌል ገብቷቸው ቢያዙ እንኳን ሰማዕትነት